ሰላም ውድ የትኩረት ኢንትራንስ ሜምበሮች እንደምናላችሁ። ዛሬ በዚህ ቪዲዮ የምንመለከተው እንዴት ትኩረት ኢንትራንስን በደንብ መጠቀም እንደምትችሉ ይሆናል ማለት ነው። ስለዚህ አብራችሁን ቆዩ። ምንም አይነት ጥያቄ ካላችሁ ሀሳብና አስተያየታችሁን በኮሜንት በማስቀመጥ ወዲያው እንመልስላችኋለን እና ይህን ቪዲዮ ከመጀመራችሁ በፊት በላይክ ጀምሩት። ሰብስክራይብ ያላደረጋችሁ ሰዎች ደግሞ ሰብስክራይብ ጀምሩ። ስለዚህ ትኩረት ኢንትራንስን ለመጠቀም በመጀመሪያ ምንድነው የምናደርገው? ትኩረት ኢንትራንስ ብለን ሰርች እናደርጋለን ጉግል የምንጠቀመው ብራውዘር ጋር፣ እሱም ጉግል ክሮም ነው። ሰርች አድርገን እንደመጣለን የመጀመሪያው ሪዛልት ነው፣ እሱን ክሊክ እናደርጋለን። ይሄ ቪዲዮ የሚያገለግለው እንግዲህ አካውንት ላላቸው ልጆች እንዴት ውስጥ ገብተው መጠቀም እንደሚችሉ ስለሆነ በቀጥታ ማሳያችሁ ምን ይሆናል ማለት ነው፣ እንዴት ሳይን ማድረግ እንደሚችሉ ነው ማለት ነው። ስለዚህ አሁን እዚህ ጋር እኔ ሎጊን አላደረግኩኝም። ስለዚህ ምንድን ነው ማድረግ ያለብኝ? ሎጊን የምትለዋን እጫናለሁ። ኢሜይል እና ፓስወርዳችሁን አስገብታችሁ ኮንቲኒው ትሉታላችሁ። እዚህ ጋር የምትመለከቱት የዳሽቦርድ የተማሪ ዳሽቦርድ ነው። አንድ ተማሪ ራሱ ፕሮግረሱን ትራክ የሚያደርግበት፣ ያለውን አናሊቲክስ የሚያይበት፣ ምን ያህል ታይም ስፐንት እያደረገ እንዲሁም ደግሞ የኤግዛም ፕሪፓሬሽኑን ማኔጅ የሚያደርግበት ቦታ ዳሽቦርድ ኦቨርቪው ወይም ደግሞ አናሊቲክስ ይባላል። እዚህ ጋር የሚያሳያችሁ ምን ያህል ኮስችን እንደመለሳችሁ፣ ስንት ጥያቄዎችን፣ ፕራክቲስ ኮስችን እና ኤግዛም የሚባሉ አሉ። እንደምታውቁት ኤግዛም የሚባለው ምንድነው? የአክቹዋሊ ኢንትራንስ ኤግዛሙን የሰራችሁበትን ነው የሚያሳያችሁ። ፕራክቲስ ኤግዛም የሚባለው ደግሞ ፕራክቲስ ኮስችኖቹ በየቻፕተሩ የተውጣጡ ጥያቄዎቹን ሰርታችሁ ስትጨርሱ ሪፍሌክት የሚያደርግላችሁ ሪዛልት ነው ማለት ነው። ታይም ስፐንት የሚለው ደግሞ ምን ያህል ታይም ስፐንት እያደረጋችሁ ነው፣ ለአንድ ጥያቄ ከሰራችሁ በኋላ ምን ያህል ፈጅቶባችኋል። ያ ደግሞ ሰመሪ ተደርጎ ምን ያህል ታይም ስፐንት እያደረጋችሁ እንደሆነ ለማሳየት ነው ማለት ነው። እዚህ ጋር ከረንት ስትሪክ የምትለዋ በየቀኑ አንድ ጥያቄ ሰርታችሁ ስትጨርሱ መጨረሻ ላይ አንድ እየጨመረላችሁ ይሄዳል። ይሄም ያገለግላችሁ ምን ያህል ዴዲኬሽን ፑት እያደረጋችሁ እንደሆነ እንዲሁም ደግሞ ከሌሎች ተማሪዎች ጋር ለመወዳደር ያግዛችኋል ማለት ነው። በተመሳሳይ ፕሮግረስ ትሬንድ የሚባለው ደግሞ በየቀኑ ምን ያህል ጥያቄዎችን እየሰራችሁ ነው። ሲንስ አሁን ኮንፊደንስ እንዲኖራችሁ ከፈለጋችሁ እዚህ ማትሪክ ከመግባታችሁ በፊት ጥያቄዎችን በደንብ የመስራት ልምድ ሊኖራችሁ ይገባል። ያን ጥያቄዎች በደንብ ልምምድ ባደረጋችሁ ጊዜ ምንድነው አክቹዋል ፈተናው ጋር ስትገቡ ያን ያክል አይከብዳችሁ ማለት ነው። ሶ ዛት ዘ ፖይንት በየቀኑ የምትሰሩበትን ምን ያህል ጥያቄዎች ሰርታችኋል፣ ምን ያህል ሪዛልት አመጣችኋል የሚለውን አኪሬሲ እዚህ ጋር ያሳያችኋል። ሰብጀክት ፐርፎርማንሳችሁን እዚህ ጋር እንዲሁም በግራፍ መልኩ ምን ያህል ታይም ስፐንት እያደረጋችሁ እንደሆነ ሰኞ፣ ማክሰኞ፣ ሮብ እንደምትመለከቱት ለአይን በሚማረክ ሁኔታ ማለት ነው። ዜር ኢዝ ስትሬንግዝ ኤንድ ኤሪያ ኦፍ ኢምፕሩቭመንት የሚለው ደግሞ ምንድነው? የቱ ጋር ነው ጥንካሬያችሁ፣ የቱ ጋር ነው ደግሞ ድክመታችሁ የሚለውን ነገር ያሳያችኋል። ድክመት ያላችሁበት ቦታ ላይ የተዘረዘሩትን አቴንሽን መሰጠት ያለባቸው ስለሆኑ እናንተ ገብታችሁ ምን ታደርጋላችሁ? ከዛ ያያችሁ እንደገና ሪቪው እያደረጋችሁ ያንን ፈተና በድጋሚ በመውሰድ መስራት ትችላላችሁ ማለት ነው። ስለዚህ በመቀጠል የምንመለከተው የስተዲ ፕላን የሚደረግበት ቦታ ነው። ስተዲ ፕላነር ይባላል። ይህ የስተዲ ፕላነር የጥናት እቅዶችን ለማውጣትና ያላችሁን የትምህርት ጆርኒ ትራክ የምታደርጉበት ነው። ለምሳሌ ስተዲ ጎል የጥናት እቅድ ለማውጣት አንድ ላይ ለምሳሌ እናያለን። ሰብጀክት ካን ቹዝ ፍሮም ዚስ። ለምሳሌ ማቴማቲክስን እመርጫለሁ። ቶፒክ እዚህ ጋር ያስመርጠኛል። ቶፒኩ ምንድነው? ለምሳሌ ካልኩለስ ልለው እችላለሁ። ሶብ ቶፒክ ያስመርጠኛል። ሰብ ቶፒኩ ምንድነው? ከነዚህ ውስጥ መርጣችሁ አፕሊኬሽን ሊሆን ይችላል ትመጣላችሁ። ሶ ጎል ታይትል የምትሰጡት ስፔሲፊክ መሆን አለበት። ይህ ጎል አሁን ለምሳሌ አይ ዋንት ቱ ማስተር አፕሊኬሽን ኢን ካልኩለስ ብዬ መጻፍ ይችላል። ዲስክሪፕሽኑ ደግሞ ስፔሲፊክሊ ምንድነው አቺቭ ማድረግ የፈለጋችሁ እዚህ ጎል ታይትል ውስጥ የሚለው ነገር ያሳያችኋል። ስፔሲፊክ ኮንሰፕቶችን ለመማር የሚያስፈልጉትን እና እንዴት ነው የእናንተን ሰክሰስ ሜዥር የምታደርጉት የሚለውን ነገር በደንብ እዚህ ጋር ዲቴል ትጽፋላችሁ። ይሄ በተመሳሳይ እንዲህ ማድረግ እፈልጋለሁ አይ ዋንት ቱ ዱ ዚስ እያላችሁ ዲቴል ትጽፋላችሁ። ለምሳሌ ሌሰን ከቨር ማድረግ የምትፈልጉትን ምን ያህል ፖርሽኖችን ከቨር ማድረግ እንደምትፈልጉ እዚህ ጋር በደንብ ዲቴል አድርጋችሁ ታስቀምጣላችሁ ማለት ነው። ክሊር። እንደዛ ካረግን በኋላ ታርጌት ሀወሩ ምን ያህል ታይም ትሰጡታላችሁ ለዚህ ማቴማቲክስ ካልኩለስ አፕሊኬሽን ትምህርት ምን ያህል ደቂቃ ትሰጡታላችሁ ነው። ለምሳሌ 10 ሰዓት ሰጧለሁ አልኩኝ። ይሄ ግን ሳምንታዊ ነው። በሳምንት ውስጥ 10 ሰዓት ለዚህ ትምህርት ተሰጧል ማለት ይችላሉ። ሪያሊስቲክ ለማድረግ እንቀንሰውና 5 ሰዓት ማለት ይችላሉ። ዲፔንድስ እናንተ በምታቀዱት እቅድ። ፕራዮሪቲው ምንድነው? ሎው፣ ሚዲየም፣ ሃይ የሚለው ደግሞ ምን ያህል አስፈላጊ ነው ይሄ የጥናት እቅድ ከሌሎች ሰብጀክቶች አንጻር የሚለውን ነገር ለማሳየት ያስችለናል። ዴድላይኑ ይሄ የጥናት እቅድ እስከ መቼ ነው የሚቆየው የሚለውን ነገር ደግሞ ያሳየናል ማለት ነው። ፎር ኤግዛምፕል ዊክሊ ከሆነ እስከ ቀጣይ ሳምንታቶች ብዬ እስከ 29 ድረስ እኔ ፕላን አድርጌያለሁ። ሶ ክሬት ጎል አልኩኝ። እንደምትመለከቱት ስተዲ ጎል ሃዝ ቢን ክሬትድ ሰክሰስፉል ይለኛል።
ቅድም ክሬት ያደረግነውን ጎል እዚህ ጋር መመልከት እንችላለን። አንድ ላይ አይ ዋንት ቱ ማስተር አፕሊኬሽን ኢን ካልኩለስ ዲፊካልቲ ምንድን ያደረግነው ፕራዮሪቲውን ሚዲየም the goal is active, the subject is mathematics, the topic is calculus and the subtopic is application and the specific thing we want to achieve ምንድነው እዚህ ጋር ይጻፋል። and ምን ያህል ታይም ነው የሰጠነው 5 ሰዓት እስከ መቼ እስከ 1/29/2026 and the plan is weekly። እንደምትመለከቱት አንድ የተለጠፈ ልክ በወረቀት ጽፈን እንደምንለጥፈው እዚህ ጋር ታገኛላችሁ። ይሄ ማርክ ኮምፕሊት ትሉታላችሁ። ማርክ ኮምፕሊት እንደዚህ ሲጨርሱ የጥናት እቅዳችሁ ሲጨርሱ እዚህ ጋር ሪፍሌክት ያደርግላችኋል ምን ያህል አክቲቭ ጎል እንዳላችሁ፣ ምን ያህል ቶታል ታይም ስፐንት እያደረጋችሁ እንደሆነ ፕላን እንዳደረጋችሁ እንደሆነ፣ ከፕላን ካደረጋችሁት ውስጥ ደግሞ ምን ያህል አኮምፕሊሽ እያደረጋችሁ እንደሆነ ያሳያችኋል። ፕሮግረስ የሚለው ደግሞ ምን ያህል ፐርሰንት ፕሮግረስ አድርጋችኋል ኮምፔሪንግ ቱ ቶታል ሃወርስ ዩ ፕላንድ እና አኮምፕሊሽ ያደረጋችሁትን ታይም በማየት ማለት ነው። ስለዚህ እንደምትመለከቱት ይሄ ስተዲ ፕላነር በጣም ኦርጋናይዝድ ወይ በሆነ መንገድ ትኩረትን ትራንስ አቅርቦላችሁ ይገኛል ማለት ነው። ኤግዛም ካውንት ዳውን የምትመለከቱት ሁላችሁም እዚህ ጋር ቻሌንጅ ማድረጋችሁ ምንድነው ለጥናት የጀመራችሁበትን ቀን ሴት ታደርጉታላችሁ። ፎር ኤግዛምፕል እኔ ለማትሪክ መዘጋጀት የጀመርኩበት ቀን ይሄ ነው ብዬ ሴት አድርጌያለሁ። ሴቭ ስታርት ዴት ትሉታላችሁ። እንደምትመለከቱት የቀራችሁን ቀን ያሳያችኋል ማለት ነው። ካውንት ዳውኑ ምንድነው እዚህ ጋር ዲስከስ እያደረግን ራሱ ታይማችሁ እየሄደ ነው። ስለዚህ ይሄ የምትመለከቱት እናንተን ለማስጨነቅ ፐርፐስ ሳይሆን ምን ያህል ታይም እንደቀራችሁ ማኔጅ የምታደርጉበትን ነው እያየን ያለ ነው። ሶ እስካሁን ምን አየን? ዳሽቦርዶችን አየን። ያላችሁን ፕሮግረስ የቱ ጋር ነን የሚለውን ነገር አያችሁ። ከዛ በመቀጠል ደግሞ ድክመትና ጥንካሬያችሁን ካያችሁ በኋላ ስተዲ ፕላን ደግሞ ታወጣላችሁ፣ የጥናት እቅድ ታወጣላችሁ። በዛ የጥናት እቅድ መሰረት ምን ያህል ደግሞ ቀን እንደቀራችሁ አይታችሁ ፕላን አድርጋችሁ ፕሮዳክቲቭ እንደሆናችሁ ምን ታደርጋላችሁ? if you want to practice the exam actually ኤግዛሙን መስራት ትችላላችሁ። ስለዚህ ለምሳሌ አፕቲቲዩድ ብንመለከት የአምናውን የአፕቲቲዩድ 2025 ጥያቄ በወረቀት የተፈተኑትን ለመስራት ያክል ስታርት እንለዋለን። ይህንን ስትሰሩ ሜክ ሹር ኢንተርኔት ኮኔክሽን ያስፈልጋቸዋል። ሁለተኛው ደግሞ በቂ ታይም ያስፈልጋቸዋል። አፕቲቲዩድ 120 ደቂቃ ነው የተሰጠን። ከዛ በኋላ ደግሞ ይሄ ሲሙሌት ለማድረግ ስለሆነ ኤግዛሙን ሲሙሌት ለማድረግ ስለሆነ ይሄን ፔጅ ሊቭ ማድረግ አትችሉም። ሊቭ ስታደርጉ ያው ተርሚኔት ያደርጋችኋል ማለት ነው። ይሄ ሲሙሌት ለማድረግ ነው ታስቦ የተሰራላችሁ። ስለዚህ በዚህ እንደምትመለከቱት ኩዌስችን ናቪጌተሮች አሉ። እዚህ ጋር ደግሞ ምን ያህል የትኛው ጥያቄ ላይ አውት ኦፍ ስንተኛው ጥያቄ ላይ እንደሆናችሁ ያሳያችኋል። ሾ ኤክስፕላኔሽን የሚለው ጥያቄዎችን የኤክስፕላኔሽኑን እያያችሁ መሄድ የምትፈልጉ ከሆነ ነው። ኮምፕሊትድ የሚለው ምን ያህል ጥያቄዎች ሰርታችኋል። ፍላግድ የሚለው ደግሞ ምን ያህል ጥያቄዎችን ፍላግ እያደረጋችሁ እያለፋችሁ ነው የሚለውን ነገር ያመላክታል ማለት ነው። እዚህ ጋር ሴክሽን ይሰጠኛል። ዳይሬክሽን፣ ኢንስትራክሽን ኤንድ ኮስችን ባይ ኢትሰልፍ እዚህ ጋር ተቀምጦላችኋል። ሶ ዩ ዊል ቹዝ ዘ ቤስት። ሶ ለምሳሌ ኤዱኬሽን ኢንቨስትመንት ከሆነ ሴኩሪቲስ ፎር ፒስ ሰሚት እንለዋለን። በስትክክል ነው የመለስነው እንደምትመለከቱት። ኤንድ ሾ ኤክስፕላኔሽን ስትሉት ደግሞ ይሄው ኤክስፕላኔሽኑን ይሄ ጥያቄ የመጣ ከአናሎጂ ነው። እያንዳንዱን ኦፕሽን ኢቫሉዌት ያደርግልናል። የትኛው ጥያቄ ትክክል፣ ኤ ለምን ትክክል አልሆነም፣ ቢ ለምን ሆነ፣ ሲ ለምን አልሆነም፣ ዲ ለምን አልሆነ የሚለውን ኢቫሉዌት አድርጎ ሪሌትድ ቶፒክ ከቨርባል ሪዝኒንግ ያስቀምጥላችኋል። ኢንተራክቲቭ በሆነ መንገድ መለማመድ ትችላላችሁ ማለት ነው። ፍላግ እያደረጋችሁ እንደዚህ ማለት ትችላላችሁ። ከዛ የከበዳችሁ ጥያቄ ተመልሳችሁ ለመስራት ኤንድ ያልጀመራችሁት ነገር ጥያቄ ከሆነ እንደምትመለከቱት ኖት ስታርትድ ይላችኋል። ጀምራችሁት ሳትመልሱት ደግሞ ዝም ብላችሁ ካላፋችሁ ምን ያሳያችኋል? እቺ የዌት ምልክት ታሳያችኋለች፣ እቺ አይከን ታሳያችኋለች። ሶ አይዘር ትክክል ሆናችሁም ትክክል አልሆናችሁም ምን ማድረግ አለባችሁ? ሰሚት አድርጋችሁ ጥያቄዎችን ማለፍ ያለባችሁ። እንደዛ እያደረግን እንቀጥላለን ማለት ነው። ሁሉንም እንሰራለን። ይሄንን እንደዚህ ሚኒማይዝ ማድረግ እንችላለን። በዚህ መሰረት መስራት ይቻላል ማለት ነው። ለምሳሌ ኢንዲቪጁዋል ሲቲዝንሺፕ ምናምን ከበደኝ እንበልና ጎግል ጋር ሰርች አድርጌ መልሱን አገኘሁት። ኤንድ ስመለስ ምን ያደርግብኛል? ኤግዛሙን ተርሚኔት ያደርገዋል። ይሄ ኦን ፐርፐዝ የተሰራው ለምንድን ነው? ኤግዛሙን ሲሙሌት ለማድረግ ታስቦ ነው። ኦኬ። ስለዚህ በዛ መሰረት ለመስራት ሞክሩ። ኤግዛሙን ሎክ አድርጎባቸዋል። ሪቪው ማድረግ ማንሰር የምትችሉ ነው። እዚህ ብዙ ተማሪዎች ይህን ያደረግንላቸው ምክንያት ምንድን ነው? ፈተናውን የአጠቃቀሙን ባለመቻላቸው ብቻ ምን ሲያደርጉ ነበር? ፌስ ሲያደርጉ ነበር። እኛውን እዚህ ጋር ሲሙሌት ያደረግንላችሁ ጀስት እንዳትወጡ በማድረግ ነው። ዋናው ፈተና ላይ ግን ሴፍ ብራውዘር የሚባል አለ። እዛሽ ጋር ስለሆነ የምትፈተኑ መውጣት ምናምን አትችሉም። በሱ ችግር የለውም። ነገር ግን ኢንኬዝ አጠቃቀሙን በደንብ ችላችሁ እንድታልፉ ያግዛችኋል። ቻፕተር ቤዝድ ኤስኤልሲ ኤግዛም አሁን በቅርቡ ነው
የለቀቅንላችሁ ናቹራል ሳይንስ ቻፕተር ቤዝድ ለምሳሌ ብንሰራ ባዮሎጂ የ2 ዓመት የ2017 እና 2016 አለ። ለምሳሌ የ2017 ብንሰራ ሙሉ ጥያቄውን በየዩኒቱ በየግሬዱ ተከፋፍሎ ታገኙታላችሁ። ከግሬድ 9 ለምሳሌ 13 ጥያቄ መጥቷል። ዩኒት 1 ላይ አንድ ጥያቄ፣ ዩኒት 2 ላይ 4 ጥያቄ ነው እንደዚህ አለ። ስለዚህ ሁለቱም ብቻ ፕራክቲስ ማድረግ ከፈለጋችሁ 5 ጥያቄ ነው ስታርት ኤግዛም ማለት ትችላላችሁ። ሁሉንም ከፈለጋችሁ ደግሞ ሰሌክት ኦል ብለን እዚህ ጋር ስታርት ኤግዛም እንለዋለን። ይሄው 100 ጥያቄ 18 ዩኒት በአጠቃላይ ከእያንዳንዱ ዩኒት ስንት አይነት ጥያቄ እንዳለ ያሳያችኋል። ስታርት ትሉታላችሁ። እዚህ ጋር በደንብ ላውሬት እያደረጋችሁ መስራት ትችላላችሁ ማለት ነው። ጥያቄና መልሱ በተመሳሳይ ከኤስኤልሲ ኤግዛሙ ጋር ነው። ፕራክቲስ ዞን ጋርም የተለየ ነገር የለውም። ነገር ግን በየቻፕተሩ 50 ጥያቄ ከሐዲስ ዓለማየሁ ቦርዲንግ ስኩል ጋር ደብረ ማርቆስ የሚገኝ አዳሪ ትምህርት ቤት ነው። እሱ ጋር አንድ ላይ በመተባበር ሁነን ጠጣር ጥያቄዎችን ያወጣንበት ቦታ ነው። እዚህ ጋር የምትለማመዱ ተማሪዎች እውነቱን ስነግራችሁ በጣም ትጠቀማላችሁ። በጣም ቻሌንጂንግ የሆኑ ጥያቄዎች ስለሆኑ እነዚህን ሰርታችሁ የማትሪኩ ጥያቄ ያን ያክል ቻሌንጅ ላይ ያደርጋችሁ ይችላል። እንዲሁም ደግሞ በትኩረት የወጡ ጥያቄዎችም አሉ። እናንተን ያን ያክል ሊያስቸግሯችሁ ይችላሉ፣ ግን ደግሞ በደንብ ፕራክቲስ እንድታደርጉ ያግዟቸዋል። ሁለቱን ኮምባይን አድርጋችሁ የተሻለ ኤክስፒሪየንስ የተሻለ ደግሞ ጥያቄዎችን ሶልቭ የማድረግ አቢሊቲ ይኖራቸዋል ማለት ነው። የጥያቄና መልሱ ዩዘር ኢንተርፌስ ተመሳሳይ ነው። እንደምትመለከቱት ስታርት ትላላችሁ እየመለሳችሁ ማለት ነው። ኤንድ እዚህ ጋር ያላሳየኋችሁ ምንድነው ኤአይ አለ። ትኩረት ኤአይ በትኩረት ቴክኒካል ዴቨሎፐሮች የተሰራ ትኩረት ኤአይ ትባላለች። ስተዲ አሲስታንት ናት። ኢፍ ዩ ሃቭ ኤኒ ኩዌስችን እዚህ ጋር ድሮፕ ማድረግ ትችላላችሁ። ስጠይቋት ትመልስላችኋለች። አጭር ጥያቄዎችን እንዲህ ሲኖራችሁ ጀስት እዚህ ጋር ትገቡና ትኩረት ኤአይን አይ ዋንት ቱ አንደርስታንድ አባውት ዚስ ቶፒክ ብላችሁ ትጠይቁታላችሁ። በደንብ እዚህ ጋር ኤክስፕላኔሽን ይሰጣችኋል ማለት ነው። ሶ ይሄ ፕራክቲስ ማድረጊያ ነው። ከእያንዳንዱ ቻፕተር 50 ጥያቄ በእያንዳንዱ ዩኒት እና ደግሞ ከሁሉም ግሬድ ማለት ነው ከ9 እስከ 12። ስተዲ ኖት የሚባለው የጥናት ማስታወሻዎችን የምታገኙበት ቦታ ነው። የተውጣጡ የጥናት ማስታወሻዎችን የምታገኙበት ቦታ ነው። ለምሳሌ ባዮሎጂ ኖት ግሬድ 10 ላይ ትሄዳላችሁ። ሪድ ኖት ትሉታላችሁ። ኤንድ እዚህ ጋር ቴብል ኦፍ ኮንተንት ይሰጣችኋል። በተመሳሳይ እዚህ ጋር ኤአይ ቻት ቦታን ታገኙታላችሁ። ኢፍ ዩ ሃቭ ኤኒ ኩዌስችን ዌን ዩ ሪዲንግ ግልጽ ያልሆነላችሁ ነገር ካለ ዘው ክላሪፋይ እያደረጋችሁ ለሚዲያ ያግዛችኋል። ለምሳሌ የት እንሂድ? ራንደም ሊድ ልንካ። ኤንድ እዚህ ጋር የምትመለከቱት ስለ ባዮሎጂ ኖት በደንብ በቴብልም ፖይንት እያደረገም ያሳያችኋል። ማታ ለምታነቡ ልጆች ዳርክ ሞድ እዚህ ጋር ኢኔብል በማድረግ የጨለማ ምልክቷን በመንካት የጨረቃ ምልክቷን በመንካት ማንበብ ትችላላችሁ ማለት ነው። የመጨረሻው ፎርሙላ ሀብ ነው። ፎርሙላ ሀቡ ደግሞ ምንድነው የሚያገለግላችሁ? ማትሪክ ላይ ሊመጡ የሚችሉትን ፎርሙላዎች ኢንስታንት አክሰስ እንዲኖራችሁ ሁሉንም በየሳብጀክቱ ተከፋፍለው ታገኛላችሁ፣ ወይም ሁሉንም አንድ ላይ ማግኘት ትችላላችሁ። ማቴማቲክስ ላይ ያሉ ፎርሙላዎችን በሙሉ ለማግኘት እዚህ ጋር ትመጣላችሁ። if you want to understand detail about that formula ለምሳሌ ኳድራቲክ ፎርሙላ ይላል and the question is this and ስለዚህ ኢኩዌሽን አጠር ያለች ኤክስፕላኔሽን ይሰጣችኋል። ክሊክ ስታደርጉት ቪው ዲቴል ይላችኋል። እዚህ ጋር ያሳያችኋል ማለት ነው። ኮምፖነንቶቹ ምንድናቸው አናላይሲስ ይሰራላችኋል። አንዳንዱ ጋር ደግሞ ኤግዛምፕል ይሰጣችኋል ማለት ነው። እንግዲህ እንደምትመለከቱት ነው አንድ 12ኛ ክፍል ተማሪ ለማለፍ የሚያስፈልገው ነገር በሙሉ ሁሉንም በአንድ ቦታ የያዘ መድረክ ወይም ደግሞ ፕላትፎርም ምን ይባላል? ትኩረት ኢንትራንስ ባለ ማለት ነው። ላስት በት ኖት ሊስት there is one center I want to introduce for you book center ይባላል። መጽሐፎችን የምታገኙበት ቦታ ነው። ለመጽሐፍ ሪፈረንስ ብትፈልጉ ከሆነ ካጠገባችሁ ከሌለ ሁሉንም ቦታ በአንድ ላይ አክሰስ ለማድረግ ማቴማቲክስ ለምሳሌ ማንበብ ከፈለጋችሁ ማቴማቲክስ ግሬድ 9 የኦፊሻል ግሬድ 9 ማቴማቲክስ መጽሐፍን ትኩረት ኢንትራንስ ላይ ገብታችሁ ማግኘት ትችላላችሁ ማለት ነው። ስለዚህ መጽሐፎችንም እዚህ ጋር ማግኘት ትችላላችሁ። እንግዲህ አንድ 12ኛ ክፍል ለማለፍ የሚያስፈልገውን ነገር በሙሉ ሁሉንም በአንድ ቦታ ይዘን መጠናል ስንል በአፍ ብቻ ሳይሆን ተማሪው ያስፈልገዋል የምንለውን ነገር በአግባቡ ይዘን ስለተገኘን ሁሉንም በአንድ ስፍራ ለምትወዷቸው ጓደኞቻችሁ ማትሪክ እንዲያልፉ ለምትፈልጓቸው ጓደኞቻችሁ ይሄንን ፕላትፎርም ሼር አድርጉላቸው።
ከ9 እስከ 12ኛ ክፍል ሙሉ የትምህርት ሽፋን አለው። ትኩረት ኢንትራንስ የቀድሞ ዓመታት የመግቢያ ፈተናዎችን መለማመድ ይችላሉ። የጥናት ማስታወሻና ፎርሙላዎችን ማግኘት ይችላሉ። እንዲሁም ደግሞ በየምዕራፉ የተውጣጡ መደበኛ የሙከራ ፈተናዎች 50 ጥያቄዎችን፣ የአርቲፊሻል ኢንተለጀንስ ድጋፍ ያለው መማሪያ፣ አጫጭር ጥያቄዎች ሲኖሯችሁ እዛው ብትጠይቁ እንዲመልስላችሁ፣ ያላችሁበትን ሂደት በአግባቡ መከታተያና የጥናት እቅድ ማውጫም ታገኛላችሁ ማለት ነው። ልክ አሁን እንደተመለከት ነው ይህንን ፕላትፎርም በመጠቀም አሁኑኑ ሜምበር መሆን ትችላላችሁ። አንድ ተማሪ ትኩረት ኢንትራንስን ለመጠቀም በአመት 500 ብር ነው ለጊዜው የሚከፍለው። ይህንን ትኩረት ኢንትራንስን ለመጠቀም በአመት 500 ብር ይከፍላል። ይህንን እንዴት ነው መክፈል የሚችለው የሚለውን ደግሞ በሌላ ቪዲዮ ሰርተናል። ገብታችሁ ቻናላችን ጋር ዩቲዩብ ቻናላችን ጋር ገብታችሁ ማየት ትችላላችሁ። የዛሬው ቪዲዮ ይህንን ይመስላል። እንደወደዳችሁ ተስፋ አደርጋለሁ። ጥያቄ ካላችሁ እታች ባለው ኮንታክት አድረስ ወይም ደግሞ ኮመንት በማድረግ ሀሳባችሁን አሳውቁን። ሰላም ሁኑ። መልካም ጥናት፣ መልካም የፈተና ዝግጅት። ትኩረት ኢንትራንሶች ነን። ደህና ሁኑ።